ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ከአሊፍ ቲዩብ ጋር። ዛሬ ደግሞ የምናየው ሐዲስ ኹሉቅ ተከቡር ኩራትን በተመለከተ ነው። እንዲህ አይነት ባህሪ ያለብን ሰዎች እንድንጠነቀቅ በዛ ዙሪያ ያለን ሐዲስ ነው የምናየው ቢዝኒላህ ዐዘ ወጀል። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ሰዎች መኩራት እንደሌለባቸውና ኩራት አስቀያሚ ጸያፍ ባህሪ መሆኑን አስጠነቅቀዋል። እንዲሁም ደግሞ ለሰሃቦች ጠንከር አድርገው አበክረው ገልጸዋል። ለዚህ ኩራት ሰዎችን መናቅና በንቀት መመልከት እንዲህ አይነት ችግር ያለብን ሰዎች ይህን አይነት ባህሪ ማስተካከል ይኖርብናል፣ መቅረፍ ይኖርብናል። ነፍስያችን በእርግጥ ትልቅ ነኝ ማለት ትፈልጋለች፣ ትወዳለች፣ መብለጥ ትመኛለች። ነገር ግን ያ ነገር አግባብነት ያለው ባህሪ ባለመሆኑ መስተካከል ያለበት ባህሪ ነው። أخرج مسلم عن عبد الله بن مسعود رضي الله عنه عن النبي صلى الله عليه وسلم. مسلم بزكبت حديث لاي عن عبد الله بن مسعود ነቢዩ ሰለላሁ ዐለይሂ ወሰለም ይላሉ ቃለ ላ የድኹሉል ጀነ ጀነት አይገባም አሉ። ፈጽሞ ጀነት አይገባም መን ካነ ፊ ቀልቢሂ ሚስቃሉ ዘረቲን ሚን ኪብር ብዙ ወይም ከበርካ ትልቅ ኩራት ሳይሆን ትንሽም ቢሆን የቅንጣት ታክል እንኳን ኩራት ልቡ ላይ ያለበት ሰው ጀነት አይገባም በማለት ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ኩራት ትንሽም ብኮን ታለችበት ሰውን መናቅ፣ ሰውን በንቀት መመልከት፣ ሐቅን አለመቀበል መሰል ነገሮች ካሉበት ጀነት ፈጽሞ አይገባም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ኩራት ማለት ምን ማለት ነው? ኪብር ማለት በዚህ ልክ ጀነት አይገባም ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁት ባህሪ ምን አይነት ባህሪ ነው ከተባለ ኩራት ማለት በሌላ ቦታ ላይ እንደተብራራው በጥሩል ሐቂ ወደፍዑ እኽቲቃህ ኸምሱ ናስ ይላሉ። ሰዎችን በንቀት መመልከትና ሐቅን አለመቀበል ሐቅ ሲነገረው ሐቅን አለመስማት ወይም ሐቅን መመለስ እንዲሁም ደግሞ ሰዎችን በንቀት ማየት ይህ ነው ኩራት የሚባለው። ከዛ ውጭ ያሉ ሁኔታዎች ሰዎች መደሰታቸው፣ ጥሩ ልብሶች መልበሳቸው፣ ጥሩ ጫማ ማድረጋቸው፣ የተለያዩ ቤቶችና የተሻሉ ቤቶች ላይ መኖራቸው መሰል ነገሮች ይሄ በኩራት አይመደቡም። ሐቅን ሰው የማይንቅ ከሆነና ሐቅን ከዝቅ ካለ ከበታችም ሰው ቢሆን ሲነገረው የሚሰማበት አግባብና ሁኔታ ካለ ከዛ ውጪ ሰውየው ደስተኛ መሆን ይፈልጋል ወይም ደግሞ ጥሩ ልብስ መልበስ ይፈልጋል፣ ጥሩ ጫማ ማድረግ ይፈልጋል፣ ጥሩ ቤት መኖር ይፈልጋል። አላህ በፈቀደለት ሙባህ በሆኑ ነገሮች ጥሩ ነገሮች ጠይባቶች መጠቃቀም ይፈልጋል። ይሄ ችግር የለውም፣ ኩራት አይባልም። ነገር ግን ኩራት የሚባለው አላህ ያዘዘውን ተግባር ለመፈጸም ሰዎች ሲነግሩት ይሄን ስራ ሲባል ይሄን መፈጸም አለበት ሲባል አይ ይሄን ልሰራ አልችልም፣ ደግሞ አንተ ነግረህ ልቀበለውም አልችልም፣ ሌሎች ሰዎች እኔ ጋር እኩል አይደሉም፣ እኔ ጋር ሊመሳሰሉና ሊወዳደሩ አይችሉም የሚል አይነት አመለካከት ሲኖርብን ነው ኮራን ሊባል የሚችለውና እንዲህ አይነት ተግባር ውስጥ ወይም ደግሞ እንዲህ አይነት ወዒድ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩ ዛቻ ውስጥ የሚገባው። አንድ ሰው ጠየቃቸው ቃለ ረጁል ያ ረሱለላህ ኢነ ረጁለ ዩሒቡ አን የኩነ ነዕሉ ሰውቡሁ ሐሰነን ወነዕሉሁ ሐሰና። አንድ ሰው ልብሶቹ ያማሩ ወይም ደግሞ የሚያማምሩ ልብሶች እንዲኖረው ይፈልጋል። ጫማውም እንደዚሁ የተሻለና የሚያማምሩ ጫማዎች እንዲኖሩት ይፈልጋል። ይሄ ኩራት ይባላል ወይ ያ ረሱለላህ በማለት ጠየቃቸው። መልእክተኛውም ነብዩ ሰለላሁ ዐለይሂ ወሰለም አሉ ቃለ ኢነላሃ ጀሚሉን ዩሒቡል ጀማል። አላህ ጀሚል ነው። አላሁ ዐዘ ወጀል ጥሩ ነገርን ይወዳል። መጀማመል፣ መዋብ፣ መጋጊያጥና በተሻለ ሁኔታ በሰውየው በተለይ ኢባዳ ስናደርግና አምልኮ አላህን ስንገዛ ደግሞ በጥሩ ሁኔታ ሆነን ስንሰግድ ስንቆም ለአላህ ዐዘ ወጀል ኢባዳ በምናደርግበት ሰዓት ደግሞ በልዩ ሁኔታ አምረን ብንቀርብ ደግሞ አላሁ ዐዘ ወጀል ይወዳል። ይሄ አይደለም ኩራት የሚባለው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ኪብሩ በጠሩል ሐቅ ወገምጡ ናስ፣ ሐቅን አለመቀበል፣ ሐቅን መመለስና ሰዎችን በንቀት መመልከት ነው እንጂ ዝም ብሎ ሰዎች ልብሱ ማማሩ ወይም ደግሞ የተሻለ ንግዶች ልብሶችን መልበሱ፣ የተሻለ ቦታ ላይ መኖሩ፣ የተሻለ መኪና መያዙ የመሳሰሉ ነገሮች እንደ ኩራት አይቆጠሩም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ላኪን ኢዛ ለም የቅበል الحق ኢዛ ደፈዐ الحق ሐቅን ታልተቀበለ፣ ሐቅን ተመለሰ፣ ሐቅን ሰው ሲነግሩት የማይቀበልበት ሁኔታ ካለ ይሄ ነው ኩራት የሚባለው። ኢነላህ ላ ዩሒቡል ሙስተክቢሪን ይላል አላሁ ዐዘ ወጀል። አላህ የሚኮሩ ሰዎችን ኩራተኞችን አይወዳቸውም። እንደውም ሰው ሆነው ሰዎችን በንቀት የሚመለከቱ እኛ ከሰዎች የተለየን ነገር አካል ነን ወይም ከሰዎች እንለያለን፣ እኛ ጋር አይወጣጠሩም፣ እንዲህ አይነት ነገር ያለባቸው ሰዎች
የተለያዩ ነገሮችን የማይቀበሉ አካላቶች ከሆኑ አላሁ ዐዘ ወጀል እነኚህ አይነት አካላቶችን አይወዳቸውም። ኢነላሀ ላ ዩሒቡ ኩለ ሙኽታሊን ፈኹር ይላል። በጣም የሚኮሩ በምላሳቸውም ሰው አዛ የሚያረጉ የሚጎረሩና የመሳሰሉ ነገሮች እንዲህ አይነት ባህሪያቶች ያለባቸው ሰዎች አላሁ ዐዘ ወጀል የጠላቸው ሰዎች ናቸው። እንዲሁም ደግሞ ሲቀጥል ጀነት የማይገቡና ጀነትን የማያገኙ ሰዎች ናቸው። ኩራት ብዙ ነገሮች እንዳናረግ ያረገናል። ሐቅ እንዳንቀበል ያረጋል። እኛ ትልቅ ነን የሚል ስሜት ካለ ቀልባችን ላይና ውስጣችን ላይ ብዙ ነገሮችን ያበላሽብናል ወይም ደግሞ ያጠፋብናል። ለምሳሌ ያክል ለናሙና አላሁ ዐዘ ወጀል ቁርአን ላይ ከጠቀሳቸው ቅሳዎች መካከል ለአደም አለይሂ ሰላም ኢብሊስ መላእክቶችን አላህ ስጁድ አድርጉላቸው ብሎ ያዛል። እኔም አደምን አለይሂ ሰላም ለአደም አለይሂ ሰላም ሁላችሁም መላእክት የተባለ ሁሉ ልሰግዱለት ይገባል ብሎ አላህ አዘዛቸው። ይሄ አላህ ትእዛዝ ነው። አላህ ይህን ሲያዛቸው መላእክቶችም ሁሉም ፈጸሙ። ታዛዥ ነን፣ ያንተ ትእዛዝ ከሆነ አንተ ታዘዝክ እናደርግለታለን ብለው ለአደም አለይሂ ሰላም ስጁድ አደረጉ። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም ለአደም ስገዱለት፣ ተናነሱለት፣ ስጁድ አድርጉለት አልናቸው ይላል አላሁ ዐዘ ወጀል። ፈሰጀዱ አላሁ ዐዘ ወጀል ስጁድ አድርጉ ስላላቸው የአላህ ትእዛዝ ስለሆነ መላእክቶች ሁላቸውም ስጁድ አደረጉ። ፈሰጀደል መላኢከቱ ኩሉሁም አጅመዑን ይላል። ሁላቸውም መላእክቶች ስጁድ አደረጉ ለአላሁ ዐዘ ወጀል። ኢብሊስ አላረግም አለ። ኢላ ኢብሊስ አባ ወስተክበር ኢብሊስ ብቻ ሲቀር እሱም ቢያለ እምተነዐ ሚነ ስጁድ አላረግም አለ፣ አመፀ፣ ኮራም። የኮራበት ምክንያት ወይም ደግሞ ያላረገበት ምክንያት ምንድነው? እኔ እበልጣለሁ እኔ እሻላለሁ የሚል ስሜት ስላለው ነው። ወካነ ሚነል ካፊሪን ከከሃዲዎችም ሆነ ይላል። እንግዲህ እኔ የተሻልኩ ነኝ፣ አነ ኸይሩ ሚንሁ ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እኔ ከእሳት ከብርሃን የተፈጠርኩ ስለሆነ እሱ ደግሞ ከጭቃ የተፈጠረ ስለሆነ ለእሱ እኔ ስጁድ ላደርግና ልተናነስ አይገባም። እኔ የተሻልኩ አካል ነኝ፣ እንዴት ነው ለእሱ ዝቅ ብዬ ወደታች ስጁድ ልተናነስለት የሚገባው? በማለት የአላህን ትእዛዝ ሳይፈጽም ቀረ። ስለዚህ አላሁ ዐዘ ወጀል የተረገመና የአላህ ሱብሓነሁ ወተዓላ እርግማን የወረደበት ፍጡር ሆነ። ይሄን ያደረገው ለዚህ ያነሳሳው ኩራት ነው። ሌላው ፊርዓውንም ቁርአን ላይ ያነሳው አላሁ ዐዘ ወጀል ፊርዓውን ነቢዩላህ ሙሳ ዐለይሂ ሰላም ዳዕዋ አረጉለት፣ መከሩት። ሃሩን ጋር ሆነው የተለያዩ ኡስሉበ ዳዕዋን እየቀያየሩ የዳዕዋን መንገዶች እየቀያየሩ ለስለስ ባሉ ቃላቶች ፈቁላ ለሁ ቀውለን ለይነን ለዐለሁ የተዘከሩ አው የኽሻ ብሏቸዋል። አላሁ ዐዘ ወጀል መከሩት ወይም ነገሩት። ነገር ግን ሊቀበል ፈቃደኛ አልነበረም። ፈቃደኛ ባለመሆኑ እያወቀ ሳይቀበል ቀረ። አላሁ ዐዘ ወጀል እንግዲህ መጨረሻው ጥፋትና ውርደት ሆነበት። ወጃሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ሙሳ ዐለይሂ ሰላም ያመጣቸውን ተአምሮች አውቀዋል። ውስጣቸው ልቦናቸው ያውቀዋል፣ በትክክል ተገንዝበዋል። ነገር ግን ለመቀበልና ለመረዳት ለመታዘዝ ፈቃደኞች አልነበሩም። እያወቁ ኩራት ስላለባቸው እምቢተኝነት ስለተሰማቸው የኛ የተሻለና የበለጥን ነን ስላሉ ለመቀበል ፈቃደኞች አልነበሩም። መጨረሻቸው ግን የተዋረደና ኪሳራ ሆነ ይላል። ፈንዙር ከይፈ ካነ ዓቂበቱል ሙፍሲዲን የሚያበላሹ ሰዎች መጨረሻቸው እንዴት እንደሆነ ተመልከት። የፊርዓውንና የእሱ ተከታይ የነበሩ አጃቢዎችና አጫፋሪዎቹ ይላል አላሁ ዐዘ ወጀል። እንግዲህ ኩራት ብዙ ነገሮች እንዳናረግ ወይም ደግሞ ለጌታችን በአግባቡ እንዳንታዘዝ፣ ሰዎች ሲመክሩን እንዳንሰማ፣ ሲነግሩን እንዳንሰማ፣ እኛ ትልቅ ነን የሚል ስሜት ውስጣችን ካለ ሐቅ ሲነገር እንዳንቀበል ከሚያደርጉ ጸያፍ ከሆኑ ባህሪያቶች መካከል ዋነኛው ነው። እንዲህ አይነት ባህሪ ያለባቸው ሰዎች አሁኑ ይህን ነገር መሀከም ማስተካከል ይኖርብናል። ይሄ ደግሞ እንዳይመጣብን ጥረት ማድረግና መከላከል ይኖርብናል። እኛ እንደ ማንኛውም ሰው ነን። ሰዎች የሚለያዩት ወይም ደግሞ አላህ ጋር ደረጃቸው ከፍ የሚለው አላህን በመፍራታቸው በአላህ ፍራቻ ነው እንጂ በተለያዩ ሁኔታዎች በጎሳ በዘርና በተለያዩ በእነሱ ላይ ባሉ በሚታዩ ማድያ ወይም ቁሳዊ በሆኑ ነገሮች እንደማይለያዩ በማሰብና በመገመት በማወቅ ይህ እንዲህ አይነት ባህሪ ልናጸፋ ይገባል የሚል ነው የዛሬው መልእክታችን። አላሁ ዐዘ ወጀል በሰማነው የምንጠቀም የምንሰራ ሰዎች አድርገን የዛሬው ፕሮግራማችን በዚህ እናቆማለን ኢንሻአላሁ ዐዘ ወጀል።